የኢሚግሬሽን ዘበኞች እንዴት ነው ሰው የሚያደርጉት? እንስሳ ነው እንዴ ሰው? እንስሳ ነው እንዴ ሰው? እንዴ በስመ አብ ቦልድ ቅዱስ ነው ምና ይሽማግሌ ምንድነው አንተ ሱሪና ታስተካክለ እንዴ አራቶስቲ አለኛው ሻግሩም ተነክሮልሻል። ለምን ጭቅቅቱ እንዲለቅ በግራው አትፈትገውም? እኔ በቃ ተፈተክ ያንተን ፈልጌ ራሴን አገኘሁ። በገዛ በሴ ነው አስሜን የቀሰቀስኩት። ተሳስቶ 4 ሚሊዮን ብር እኔ ባንክ ውስጥ ገባ። አሁንም ሰው ሊደውል አልቻለም። ሰላም የማዚ ቲዩብ ቤተሰቦች በሙሉ እንዴት ናቸው? ዛሬም በሌላ በአዲስ ቪዲዮ ተመልሰናል። የተለያዩ የሚያስቁ የሚያዝናኑ ቪዲዮዎች ተልከውልኛል። አብረን ፈታ እንላለን። ግን ዩቲዩብ አይሮን ቪዲዮን እያወጣው አይደለምና ላይክ፣ ሼር፣ ሰብስክራይብ አድርጉ። ጠፍቼም ነው የመጣሁት። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo, I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport, passport stop. ምን ነው እንደዚህ አበደ? አረ ጤነኛ ነበርኩ። ባለፈው ለበዓል ብሎ የገዛው በግ በ35000 ብር በታይፈስ ምክንያት ጸጥ ብሎበት ነው እንዲሆነ አሉ። አረ እባክህ እኔ ግን እንደዚህ አይደለም የሰማሁት። አቶ በቀለ ነው አሉ እንደዚህ 20000 ብር በግ ገዝቼ እንዴት እሱ 35000 ብር በግ ይገዛል ብሎ ያስገረገዱበት። አተ ማን ወቀ መጣ እንዴ 30 ምናምን ሺህ ብር ገባ እንደ በግ አንበላማ። እኔ የምላችሁ ቀበሌ፣ ሬጅስትራል፣ ገቢዎች፣ ኢሚግሬሽን፣ ንግድ ባንክ ያሉ ሰዎች መመሳሰላቸው ከዩኒቨርሲቲ ሬጅስትራል እንደው መድኃኔዓለም ገላገልከኝ። ውይ ከነዛ ግልምጫ ፓስወርድ አልሰጥም የራስሽ ጉዳይ። እንዴት ጮናቸው ራሱ እንዴት እንደሚያደርግ ተገላገልኩት። ቀበሌ መታወቂያ ለማውጣት ለሊት የተነሳው ይኸው አለው እስካሁን አለው። እነሱን ደግሞ ተገላገልኩት። የኢሚግሬሽን ዘበኞች እንዴት ነው ሰው የሚያደርጉት? እንስሳ ነው እንዴ ሰው? እንስሳ ነው እንዴ ሰው? እንዴ በስመ አብ ኦሽ እየተባለ እንዳያ በቃ እሱን ደግሞ ተገላገልኩ ስትሉ ደግሞ ገቢዎች እዝጊዮ ምንድነው እንደዚህ መመሳሰል? እሺ በቃ ኢየሱስ ያለ ነው ልቻለው ስል ደግሞ ንግድ ባንክ እንዴት ነው የሚያደርጋቸው? ሰው ተሰልፏል እኮ አይደል? በወረፋ ነው ኤቭሪቲንግ የሚሆነው። እንዴ ስራችሁን ለመስራት መሰለኝ የተቀመጣችሁት እዛ ቦታ ላይ። ሲስተም የለም። ማን ነው አንድ አይነት ቋንቋ ያስተማራችሁ? ምንድነው ሲስተም? ዋት ኢዝ ሲስተም? ሁሉም ጋር ሲስተም የለም። ሁሉም ጋር መገላመጥ፣ ሁሉም ጋር ማስቲካ። ኧረ በእግዚአብሔር መረረን በቃ። እንዴ 2018 ገብቷል። ተለወጡ። ሃይ እንዴ ልክ ናት። እንደዚህ አይነት የአገልግሎት መስጫ ቦታዎች አይደሉ ለምን እንደዚህ እንደሚሆኑ። ግን ቀበሌም በጣም አዛ ናቸው። እንደውም አሁን የሆነ ነገራቸው ተሻሽሏል። ቀበሌ በፊት በጣም ከባድ ነበር። እንትንም ደግሞ ኢሚግሬሽንም ደግሞ በጣም መረጃ ለመስጠት ራሱ በጣም ፈቃደኛ አይደሉም እንኳን እንትን ለማለትና እንደመረራች በጣም ታስታውቃለች። ይሄ የአብዛኛው ኢትዮጵያዊ የተማረረበት ጉዳይ ነው። በቅርቡ መፍትሄ ይኖረናል ብለን እናስባለን። 18 ላይ እንግዲህ 19 እና ምን እያለ ነገሮች ይስተካከላሉ ብለን እናስባለን። በጣም ከባድ ነው። ንግድ ባንክ ደግሞ 10 መስኮት እንኳን ቢኖር ከ10ሩ ምናልባት 2ቱ ምናምን ቢሰራ ነው። እሱም ነፍ ወረፋ ነው። በጣም ስንሻት እንኳን አያወሩም። እኔ እንጃ ለምን እንደዚህ እንደሚሆን። ግን እስኪ መፍትሄ ይመጣል ብለን ተስፋ እናደርጋለን። እና ምን ለማለት ነው? አስተካክሉት። ብሉ አፈር ብሉ። ወይኔ ባለግስ ነበር እኮ ይሻለኝ። ብርቄ ማን ጠርታት ነው የመጣሽ? መቼ ተጣራች? እዩ የልጅ ልጆቿን ሰብስባ ስትመጣ አረ ቁርጡን ቀስ ብርቄ 4 ቁርጥ እኮ ነው ያነሳች። እዩ አረ ወጡን ቀስ ምን አልሽ? ታጡ አፈር ያስጠጣሽና ወይኔ ባለግስ ነበር ይሻለኝ። አንቺ በራዱን ይጃምጭ አቤት አስገቢው አምሰለት እንደምትዝቀው አፈር ያስጠጣሽ ይበጠበጠች እኮ ነው የምትመስል። አፈር ጠጭ ምንድነው? መብራት በቃ ጨረሱት። መብራቱ ሄደላቸው አላልኩም? ይሄው አለቀ። ስንት ሰው ይመጣን ያልኩት ነው ሲጨርሰው። ብርቄ አፈር ያስጠጣሽ አፈር ያስበላሽ። አይ ጉር ሰራሽ ብርቄ በላሽ። አለመደገስኩ ይቻላል እንዴ? ቾኛ ተለፉ አይዞሽ በቃ ፈጣሪ እሺ ወንድም እጅ ቋጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ለፉ። ኧረ ወንድሜ ወይ ክፍታፍ ጀለስ ይኖርህ ቢላይክ
ይገርማል። እዛው ና ከፈለክ እንደው ምን ያሳያሉ ስልክ ተደወለ። ዋታግዋን አንቺ ደቡብል በላት አንዴ ነሽ ባክሽ ከሰው ጋር ነሽ ምን ከነዛ ከካም ልጆች ጋር እየለጎምክ ነው እስካ ስማ ያ ፀጉር እንደ ሴት ቁጥጥር የተሰራው አውራጣቱ ጫሞስ ሞታለች ያልከኝ ልጅ አብሮ ካለ ማሽማኔ እንደዛ አርኩት እንዴ ነው አሁንስ በብቱም ስታውን ይገማል አብሯቸው አለ በስልክ ውስጥ ሸተተኝ ያቺ የሰሜን ተራሮችን ነው የምታክለው ያልከኝ ወፍራሟ ድብልቡሴ ትሳለች ምንድን ነው የምታወራው ምን አይተባት እንደምትወዳት አላውቅም ለነገሩ ፕሮፖዝ ታረግላት አይደል እዛው ተሸክመህ ታኖራታለህ ራስህ ወይኔ አንዳንድ ስልኮች አሉ ላውድ የማይደረጉ አጋደላቸው እኮ ምን ያነጫጭባ ተገላገልኩ ስለው ይሄ ሾጣጣ የሆነ ሰውዬ እናታችሁ ኧረ እኔ እዚህ ሰፈር መሮኛል በቃ መረረን ያለኝ እኔ በቃ ይሰጣል እንደኔ ደግሞ ፊት ለፊት የመቶ የሚያቆመብኝ ዛሬም ቁጭ ብላል አንተ የመኪናኔት እንደመጣው አናውቅም እንዴ ቢያንስ ተነስ ዱብ እንኳን በለናት ቁጭ ብላ ኧረ በእናትህ ሰፈሩ ሰው እንዳለ በቃ የተዘባበተ ብያሽ ማጠጠኝ ነው የሚገባው ዛሬ በቃ በመኪና አዙረኝ አዳር ምንድነው በቃ አዙረኝ ነዶ አዳሜ ዛሬ ውጪ እንጂ በመኪና ስሄድ ምድረ እግረኛ ውጡላችሁ ውጡ ሽማግሌ ያዙ እርሶ ተቀናሉ ባለፈ ልጆት ልጠራው ቤት ስገባ ምግብ እየበላ የለም ውጣ ብሎ ያባረሩኝ ትዝ አለው እዛን ቀን እኮ ልጅ አትመልሱልኝ ኦዳ ሽማግሌ አትመልሱልኝ ልጆትን ደግሞ ገጭሎታለሽ በመኪናው አገኘታለሁ መለቁት እንዳይመስሉት መለቁት ልጅ አምላክ ይሻለ በወንድ ልጅ አምላክ አንተ አራት ተጨቃጨቅኝ በእናትህ ፍቅረኛዬ ጋር ብቻ ወሰደኝ በወንድ ልጅ አምላክ በቃ አንተ ነደው ይሄ መጨረሻ እዚህ በኋላ ዱር ብለናት አጃው በግሽ እየሄድሽ ነው በግሽ ያዝላት በግሽ እየሄድሽ ነው መሰያ አመዳሙ ፍቅረኛሽ የት ሄደ ኧረ በእናትሽ ታወሪያለሽ እንዴ እናቱ አንቺ ዋላ ደግሞ አድጓልሽ እንሂድ በቃ ስማኝ መላኩ ወዴት ሄደ መላኩ ነዋ ሰፈር ውስጥ የሚያስቸግረኝ ያ እጁ እንዳለ ንቅሳት ኧረ ተመስገን አሁንማ የለም ኧረ ተመስገን አሁን በሰላም ወጥተን በሰላም እንገባለን ኧረ ጭራሽ የለም አዎ ሄሎ ወይ ስልኩን ተቀበለው መሰለኝ እሺ ሰላም ነው ደህና አንቺ ነሽ አዲሷ ሰራተኛ አዎ አዲሷ ሰራተኛ ነኝ አይ አሪፍ ነው እማዬ ወጣ ነው አይደል አዎ ወጣ ልበል ብለው ወጡ እና የት ሀገር ልጅ ነሽ እኔ ያው እዚሁ ነኝ አዎ እዚሁ ያው ኑሮ ሲወደድ ስራ ሲታጣ ያው ሰራተኝነት ለሞክር ብዬ ነው ጥሩ እና ደግሞ ቆንጂዬ ነሽ እየቀለድኩ መስሎሽ ነው እናቴ ትሩጥ በጣም ቆንጂዬ ነሽ ኧረ ተው ደግሞ ማለት ነው ይሄ አልጋ እንዴት እንደሚመች ብታዩ ለምን ለብዙ ነገር በተለይ ደግሞ እኔና አንቺ ስንተኛበት ታዩ ምቾቱን ታዩ ኧረ እኔ ለሱ ነገር ገና ነኝ ኧረ ችግር የለውም እንዴ አይ ይቅርብኝ ችግር የለውም በኔ ጣዩ ነይ ሻርብሽ ነው ልኪና ነይ ካልክ ማሺ አያሳስብሽ አልጋውን ነው የምንሰብር መላኩ ጠቅነው ስለቱ ቆይ መሌ ቆይ ና መሌ ቆይ ቀሚስ ልበስ በቃ አብቅቷል ከዚህ በኋላ በቃ አንተ ቆፍጠን በል ወንድ ልጅ አይደለ እንዴ አልገባም እኮ ለምን እንደማለቅስ ምንድነው ስለተለያያችሁ ነው አይደለም በቃ እና ከዚህ በኋላ ስለማታገኛት አይደለም እና ምንድነው ጃኬቱ ጥለዋለች በቃ እንዴ አንተ ነው የምታለቅስ እንዴ ያሰው እንዴ ጃኬቱ እኮ አብረን የገዛው ነው ወጥተን ማኑ ተላቀስ ማማ የሆነ ነገር ደሰሽ መብራቱን አብሪውማ መብራቱን አብሪው ምንድነው እሱ የጓደኛዬ ታላቀት የወለደችው ልጅ በስመ አብ ወልድ መንፈስ ቅዱስ ነው ልክስ ምና የሽማግሌ ማማ ቪዲዮ ኮል እኮ ነው ታይሻለች በስመ አብ ቅዱስ ነው
ማማ አይደለም ያለው ንጉስ ነው ማማ ጸድ ነው እንዴ ይባል መርበናት ተይ ወልደን ሰንጨርስ ተይ ወልድሽ ሰጀምሪ ግን አኔ ማንቺን የሳኩም ማኪው ያደራኝ ይቀርብ በእናንተ ነው የሳኩት ሰው ነው ማማ የምሬን ነው ምናምናችሁ ሰርተሽ እውነት አይደለም ማማ አይ ኮነ ብላኮነ አዎ ግን እኔም የሳኩት በእናንተ ነው አምላኬ ስማርና መዶሻ ታዘንብብናለህ በቃ እናንተ ልጆች አሰሙኝ ማለት ነው እኔ አልሰማም ማለት እናት እኮ ነኝ ሲያሻችሁ አምሽታችሁ ትመጣላችሁ ሲያሻችሁ በዛው ታድራላችሁ ይሄ ቤት አይከበርም ወይ እኮ አላከበርም ማለት አሁን በቃ ዝም በል መልስ አልፈልግም አሁን ለማንኛውም አዲስ ሰራተኛ አምጥቻለሁ ታላምዷታላችሁ እሺ ነይ ግቢ ነይና ነይ እኛ ምንድነው የምናላምዳት ሃይ ቤቱን አሳዩት እሺ በደም አረ የናንተ ብር ነው የወደቀው ውይ ጫማ ተፈቷል ቀጥሰር ነው ጫማዬ ምንድነው አንተ ሱሪና ታስተካክል እንዴ አራቱ እስቲ እንዴ በሰላም ነው ልጆቼ ጫሁን ሰዓት እኮ ሄዷል እንዴ ቤት ተቀመጣችሁ እንዴ ጫሁን ያየነውን ባጊሽ ቤት ለካ ደህና ነህ የኔ ልጅ ምን ሆናችሁ ነው ምን እንደና በጣም ደህና ነን አዎ ቤት ለካ ጣሙ ደስ እንደሚል ቶሎ መጣሽ ግን ወይ አያቴን ክፍለ ሀገር ሄደሽ አጥተሽ ቤቱን እንጠብቃለን ወጣ ችግር የለውም 15 ቀንም ምን ጭራሽ ቀየረችልኝ ተባረኪ ወይ ተጠራችኝ እንዴት እኔ ጠራችኝ ያዩትን አይተው ነው እነሱ ዶክተር ወንድሜ ታሞብኝ ነው በእናታችሁ ድረሱልኝ ወንድሜ ታሞብኝ ነው ድረሱልኝ ወይኔ ችግር የለውም ያፈር ልብላለን እንዴት ነው የሚያደርገው ወገበታች የቱ ጋር ምንድን ነው አንተ ወገበታች አለ እንጂ ጨጓራዬ ብሏል እንዴ ወይኔ እኔ ታሞብኝ ማለት እስኪ አይዞህ ማን ፖስቲቪል ይዘና ፖስቲቪል ለምን የራስበቱና ያመመው የሁለት ወር የደብረሲና አረቂ ግልኮስ ተክልላሉ እሺ አይዞህ ነው የተቀበለው ወንድሜ አይዞህ ኧረ ምንድነው ምንም ትለው አንተ ሲጀምር ካለው ቁመት ነው እንዴ አንተ በሰው ነፍስ የልጅ አመመው ምን አረቄ ነው የምታወራው በሁለት ዓመት አውጥቶ ሬስቶራንት ሲሰራ እስክታሰራ ቆሏል ይኸውልህ ይሄ ጥፍሩን ካመመው ራስ ምታት ነው ማለት ነው አንተ ቶሎ ፖስቲቪል ምን አዎ አብሰምታ አሁን ታደነ አረንጓዴ አይ ብሄር ሂድ ተስቶፊን ጋር ይጥላል አንተ ቀዩን ፖስቲቪል ይዘና የራስ ምታት ነው አልኩ እሺ ዶክተር ዳማከስ ይዘና አልተማም ውሸት ነው እንደዚህ ዶክተር ያልከኝ መድኃኒት ይዤ መጥቻለሁ ሄደኮ ማለት ሄደ በቃ የፈጠነ እያነጀበብን ሄደ እና ይሄ ምንድን ነው ይሄ በትርፍ ሰዓታችን ኢንጂነር ነኝ ምን እንጨት ነው ማገር ነው ጫማ አይደለ እንዴ ማገር ነው የምናባ እንጨት ነው እዚህ ጋር የተደረደረውን 40 ህንጻ ታይም እንዴ ምንድነው ኢንጂነር ነኝ አስጀመረ እና 3 አመት እኮ ዶክተር የተማርኩት እኮ እንዳንተ አይነቱ ሰው ልፈውስ ነው አውቀ ነው ምን አይነት ሰው ልግባለት እንዴ በእናትህ ኧረ ተው ይበላሽባል ሂድ አለማወቅ አቀስ አይደለም ግን የነዚህ ግን በዛ በሰይወት ቀልድ ደጌታ ምን አረኩ እንዴ ደፋር ሳታረገኝ እንዴ ወጣተ ወሬ ነው ና ሰርግ ቤት ነው አይደለ ሰርግ ቤት እኮ ና ውጣ ሙሽራ ነኝ ምንድነው የምትለኝ ሙሽራ ቆይቷል ከገባ ሁለት ነን ምን የልጅቷን ድል ለምን ታበላሻላችሁ አወዳድራ ነው የምታገባው ተነጋግረናል እንዴ እንትን ያለው እንደዚህ ዘንጭ ሌላ ነገር ትላለህ ልምታ እንዴ አንተ እሺ የሚበላል የለም ይዝነባችሁ ኮፊዞቹ ድል ዓለም ላይ የማትሰለቸዋን አንደኛዋን ዜማ ልጋብዛችሁ እውነት ነው ልኬቴም ልታወጡ ስትሉ ራሱ ለጋራ ሲቆጥር ሰለቻል ናይስ ፊቸር ገዙ ሙዲያስ ከሆነ አንተ ሰፈር ላይ ቆማ አይደል አስተማሪ ነው መስመስለው ማለት ዳስተር ልቀበል ነበር ምንድነው የምሳቀም ምን ብሏ ምንድነው አረ በእናትህ እኔ በዲዛይነር ነው የምለብሰው በእናትህ
ዲዛይነር ልብስ መስፋት ጀመረ እንዴ? ዲዛይነር ነው ያልኩሽ። እና መቼ ምሳቃ እኮ ነው ምሳቃ ስላለ BYD ልገዛ እየሄድኩ ነው 3 ሚሊዮን ነው። ኧረ እባክህ እሱ ነገር ተወደደ ማለት 3 ሚሊዮን እንኳን ተወደደ ግን እናቴ 7000 ብር ቢባል ራሱ ስለማልገዛው ነው እንኳን በጣም ተወደደ። ኧረ እባክህ እኔም እኮ የለኝም ግን ማኒፌስት እያደረኩ ነው። አሁን የምታያ ኧረ በዛ በእናትህ ነው እነሱ የምታያ በዲዛይነር አይደለም የአባቴ ጡረታ ልብስ ነው ግን ወደፊት ማፊ ልትሰራው ትችላለች። ማኒፌስት ማድረግ ነው ሁሉ ነገር። መጋዘን ጠባቂ ያለ እንትን የሚለብሰው እንትን ነው ሁሉ ነገር በማኒፌስት ነው የሚመጣው። አንተ ራሱ ተመኝ እስቲ የሆነ ትልቅ ነገር አትመኝም? እኔ ግን ትልቅ ነገር ተመኝ ካልከኝ ራሱ 1000 ዓመት አይኖራ ይሁን ግብዳ ነገር ነው ግን 80 ዓመት ሊኖር ይችላል። በቃ እኔ በቃ 3 ልጅ በቃ የምመኘው እናቴ ዝሙት ጥቃቅን ነገር ነው እናትህ ዲቨሎፕ ዮርሰልፍ ኳሳቲ ምንድነው ለኮንተንቱ ነው ደቻለሽ እንዴ? ኧረ ወፍ የለኝም ምንም የለኝም እንዴ አገቡራ ወርስ ሰማሉታለች አትመጡብኛለሽ። አሁን የተረዳሁት ነው ያዘው ያንተ ማኒፌስቱ ከዚህ ነው የሚጀምረው ከታችሁ 50 ስትጎደለ 2 ሚሊዮን 900 አይደል በቃ ጭራሽ መጣ ደግሞ ይበቀደነ ዞነ ተማሪ መጣ ዝም ብለህ ታውቃለህ ዛሬ ማይችሉትን አለማምድ እኔ ይችላል ኦሬዲ ዝም ብዬ ወረቀቱ ለናንተው ምንድነው ዛሬ ፈተና መሆኑን ታውቃለህ? አውቃለሁ ስጠኝ በቃ ምንድነው ሶስት ሰጥቻለሁ። ለምን እሱ ወደቀ ብለ ሶስት ሰጥቻለሁ እኮ አይደል እንዴ ጣልከው አይደል ቆታ አይደል እንዴ ላይት አብራው ሶስት ሰጥቻለሁ። ላይት አብራ ምን ያረክ ነው ይኸው አብሩ በቀን መብራት እንደፈለክ ለነገር መሆኑ አውቃለሁ ግን ይኸው አንተ ተከተል እኔ አበድኩኝ አንተ ያማል ነው የነገው መኪና ያልኩህ እኮ ላይቱን የመኪና ነው እና አብረው ከማለት በፊት የመኪናው አትልም እንዴ ለነገሩን ብለህ ማርክ ምናምን ለመቀነስ ነው አንተ አለ ማምድና ለሰው አስኪር ነው እንጂ ተባልከው በነገርና በነገር ጣል ተብላል እንዴ ወይ አንተ ራስህ እንኳን የመኪና ማለት ነው አንተ የሳይክል አትሆንም በቃ እኔ አንቺንም ትጀምር አንተ አናውቅም እንዴ አይችልም ውረድ ብናት ምን ሆነ መተናል ምግብ ይሁን ንቀት ግራ ገብቶናል። የሚታለብ ሰው ቦርጩን ዘርግቶ ወጥ ውስጥ ተዘፍዝፎልሻል፣ ጸጉሩም ተነስንሶልሻል። አለኛው ሻግሩም ተነክሮልሻል። ለምን ጭቅቅጡ እንዲለቅ በግራው አትፈትገውም? እኔ በቃ እንዴ ያኛው ፔዲክር የሚሰራ ነው መስሎ ይሄስ እሺ ምንድነው ምግብ ነው የሰው ነው የውሻ ምግብ ነው እሺ ደግሞ አንዳንድ ባሎች ያው ሴቶች ትንሽ ሰውነት ምናምን ሲጨምሩ ጣፋጭ ነገር እንደው አትወስዱ ምናምን እያሉ ይከለክላሉ በድብቅ የሚያደርጉት ነው ከጠቀማቸው በጣፋጭ መጨከን አይቻልም ምታረገውን ግን ይዋት ተጋብለሽ ተቀመጭም እንደ በዛ በኩል እኮ ልትወጪ ነው። አይ ያነበብኩ እንቅልፍ እንዳይወስደኝ ብዬ እኮ ነው። ይገርም መጽሐፍ ነው። ምንድን ነው እየሰራሽ ነው? ምንድን ነው የምትሰቂው? ምን እያደረግሽ ነው? ዛሬ አልገባው ኧረ ጌታዬ ሆይ ጭራሽ ወተትም አለው እንዴ ትቀልዳለህ እንዴ ታዲያ እንዴት ይጨከናል በጣፋጭ ቀልደኛ ነው አይ ወንድሜ ተዘረጋ አይ ተደርገው አይ ተዘረጋ አይኔ አባት የሰውዬ እንደዚህ ሲዘረጋ ረጅም ነው እንዴ በቃችሁ አታልቅሱ በቃ እንግዲህ የሰው ዞሮ ከቤት ኖሮ ከመሬት ነው የሚባለው የሁላችንም የዘላለም ቤት 2 በ2 ናት በካሬ ስንት ማለት ነው ባሻ ድረስ አይዟችሁ አደንግጡ የተሳሳተ መረጃ እንዳያወራ ብዬ ነው ምንስ ባወራ አንተ እንደሆነ ሞታል በሞትስ በቤት ቀልድ የለም ቤት ማለት እኮ የዘላለም ቅርስ ነው እንዴት ነው ፎቶዬ የሞትኩ መስላለሁ አንደኛ ነው ይኸውልህ ቆንጆ ፎቶ አንሳ ቀበሬ እንዳታበላሽ ጀለስ ምንም እንዳታስብ አንተ ብቻ በሰላም አራይፒ ስራውኛ ነው ተከፍሎናል ስማ አሁን ማውራት ዋና ሞቲቬሽን ነች ለታሪክ ይቀመጥ ቅረጽኝ እኮ
ዛሬ ቀን ነው። ታዛዥ ነኝ። ቀጥል። በህይወት እያላችሁ ቤታችሁ 2 በ2 እንዲሆን አትፍቀዱ። ትቆያለህ ወይስ እንሸኝ? ይሄን መረጃ ሳልሰጣችሁ ባል ትውልድ ይቅር አይለኝ። በሉ መልካም ጊዜ ይሁንላችሁ ወደኔ እስክትመጡ። አንድ የረሳሁት በገዛ ምላሴ ቀባሪ ልጣ። እስኪ ፈገግ። ሂሳቤ ማን ጋር ነው? ከተከፈለ ነው። ባላን ሶሻል ሚዲያ ላይ መፖስት ሞት የሚመስላችሁ? ሄሎ የአብሪኮ ባለቤት አብሪኮ ጠፍቷል። ምን? አዎ ይሄን ስነግርሽ አዝናለሁ፣ ግን ጠፍቷል። የት ነው የጠፋው? ተረጋጊ። ጫካ ውስጥ ምናምን እየፈለግነው ነው ያለነው። አሁን ጫካ ውስጥ ምናምን ጠፍቶ ነው እያሉ ነው እንደዛ። እስቲ አሁን አይዞሽ አታልቅሽ። ምን ላድርግ? ያው እንግዲህ ፎቶውን ሶሻል ሚዲያ ላይ ፖስተሽ እናሰራጨው። አራ ምን ነው? ያው በቀላሉ እንድናገኘው ነው። ምን ላይ? ኢንስታግራም፣ ቲክቶክ የኔ ባለቤትሽ እንዲገኝ ነው። አይ እንጠብቀው። ይመለሳል ማለት ይመለሳል። እኔ የማውቀው በኮምፓስ ምናምን ፈልጉት፣ ትፍማ እያላችሁ ወይ ደግሞ ቅንድብ እየነቀላችሁ ፈልጉት። ምን እናንተ አሁን የኢየሱስ ክርስቶስ መስቀልን ተገኝቷል እኮ አይደለም እሱ። ምን እሱ ይሄን ያክል እንዴ? ያምሻል። አልፖስትም። እንግዲያውስ እኛ የማንፈልገውም እንደውም ፍግም ነው የሚለው። ቢሞት ነው ሌላ ምን? እቺ ሚስት ሳትሆን ጠላቱ ናት እንጂ women አንድ ደውልልኝ። አሎ ሄሎ፣ ስልኬ እኮ ወይ ወሰድክብኝ ልጅ ነኝ አሁን። አዎ በፊቴ እኮ ነው የዘጋሁት። መቼም አከፍተውም፣ ግን በቃ ግማሽ እንደራደር። በቃ እሺ፣ ግማሽ ፍራንክ ልስጥ ገንዘብ። ከፈተክ እንዴት ባህያ ኢሞሽናል ዳሜጅ። አዲስ አበባ ላይ በፖሊስ የሚያስመታን 3 ነገሮች ልንገርህ ማለት ነው። መጀመሪያ ጥያቄ ስትጠይቅ እዚህ ጋር ለምን ምን ታረጋለህ ምናምን ካለ ማለት ነው መብቴ ነው ዲሞክራሲያዊ ምናምን ካልክ ማለት ነው ትለጠለጣለህ ማለት ነው። ሁለተኛ አትነፋፋ፣ አንገትህን ድፋ። በቃ ደረትህን ነፋ ታረጋለህ፣ አንገትህን ደፋ ታረጋለህ። ሶስተኛ ስም ስትጠራ ማለት ነው ፖሊስ ምናምን እንዳትል፣ አለቃ ወይ እናንተ እያላችሁ የወለ ሰፈሩ ሰላም ዘብ ናችሁ ምናምን ብለህ ፎግረህ ማለት ነው። አለበለዚያ ከነዚህ ከ3 ህጎች ማለት ነው ካለፍክ ትለጠለጣታለህ ማለት ነው። እዚህ እንዴ ምን ሆነሽ ነው? ልጁስ ወረኛ ነች። ኧረ ተዋት እንዴ! እኔ እኮ በቃ ሚስት ናት ብዬ ነው እንጂ አጣፍጥፌ ነበር መጥላት። እንዴ በረጅም ጊዜ አልመታኋትም። እሷ ምን ታደርግ? ገብቷል። ጥፋቱ እኮ የእኔ ነው። እሷ ምን እኔማ በቃ እንዴ ስምን በየቦታው ይዘርሽ የምታበላ ሁላ ቀረባት። ገብቷል እንዴ? ይኸው መጣች። አይ ተዋት እንዴ! እዚህ እንከባከባት የለን ነሽ። ኧረ ተው፣ ኧረ እንዳትከተለኝ ጠብቀኝ። እሺ እዛ። ኧረ ተው፣ በእጅ ሰበብ እንዳትሆነ ባላ በእግዚአብሔር ነፂ። እንዴ ምን ሆነሽ ነው? ልጁስ እንዴ አንተ አሁን ምን ሆነ እንዴ? አጣልኩ እንደምነሰቀው ነው ወራ እንዴ? ኧረ በእናትህ ምን ሆነ? እንዴ ምን አርፈህ ነው? ሰበብ ሆነ ሰበብ ነው። ኧረ ደርሶኛል። እመታለሁ ብሎ አጫወተች። እሰይ እንደዚህ አንዳንድ ሴቶች ግን ያስፈልጉናል። ሁሌ መመታት የለም። እንዳሰብ እኔ ብራዘር ምንድን የሆነ ውለታ ይልኛል። ምን እሺ ፍቅረኛ ፔንሲዮን ከወንድ ጋር ስገባ ላያት ኧረ በቃ ጥፍጥፍ አድርገሽ አንቺልኝ የፈለግሽው አንድ አመጣልሽ እንዴ? ታጣይሉም ግን ትከፍላለህ። ችግር የለውም ሂጂ አንቺ ፍጠኝ። ኧረ ታጣይሉም ቂምቂም ባንጄ ነው ማመጣልሽ ብራዘር። አንገቷን ይዛ አንጣልኝ። እንደዛ አንገላትም
በእናትህ አንቺ ሴትዮ እኔ ምን አባቴ ላድርግሽ? ቆይ ምንድን ነው የመጣኸው? ምን ሆነ ነው? እሷ እኮ አይደለም አሳየና ስለኔና ከሌላ ሰው ጋር ስትልከሰከስ አገኘሁ። ያንተን ፈልጌ ራሴን አገኘሁ። በገዛ ፈሴ ነው አስሜን የቀሰቀስኩት። ያንተን አመጣልሃለሁ። ብሩን አረሳሁም ብዬ ተስፋ አደርጋለሁ። አመጣልሃለሁ። አልቋል እኮ በቃ ጨርሷለች እቺ ልጅ የትም እየመጣች ጌታዬ ሆይ ማጠብቁት ማለት ነው። ነውራን በአለጌ ምን እንደማደርግ ግራ ነው የገባኝ። ተሳስቶ 4 ሚሊዮን ብር እኔ ባንክ ውስጥ ገባ። አሁንም ሰውዬው ሊደውል አልቻለም። አንቺ ድለኛ እኮ መስራች ነው። የምስለኝነት ነው የሰፈር ነው ይመለስለታል። እናት ቀደኛ የደሃ ቀምጣላ ማለት አንቺ ነሽ። እኔ እንደውም ለቢዝነስ መጀመሪያ ብር ያስፈልገኝ ነበር። ታበድርኛለሽ። እኔ ታውቂያለሽ፣ ሰርግ እንዳለብኝ ሰርጌን ለመስረቅ ያስፈልገኛል ብር። ኧረ በእናትህ እኔ በጣም ብዙ ብር ከሱ ትበድራለህ፣ እሱን እመልሳለሁ ማለት ነው። እናንተ ያማችኋል እንደ ሰው ብር እኮ ነው፣ የሰው ብር ነው። ሰውዬው እስኪ ደውል ነው መጣጣ ሲደውል እመልስለታለሁ። ትራንስፈር ታደርጊለት አምጪ ሄደሽ አለሽ እንዴ? ያማችኋል ደወለ አፍራት ነው ፓስወርድ ታውቃለሽ። ሞትም ችግር የለውም ማለት ነው። አዛሰም ደረ አንቺ ንከሳት ሌላ የሚደፈን ነገር የለም። ቀልደኛ 4 ሚሊዮን ነው ችግር አለበት። ቀልደኛ ነሽ ግን እሱ መቆየት አይታወቅም። ላኩላቸው ለነዛ እንደፈለጉ ተናግረው አፋቸው እንደፈለጉ ከፍተው ሆዳችን ባዶ ነው የሚሉ ሰዎች በሱ ታምናለህ እንዴ? አራው ባዶ እኮ ነው ሆዳቸው ባዶ ነው። አረ ጭንቅላታቸው ነው ያልኩት። ጭንቅላታቸው ባዶ ነው። ሆዳቸውስ? አረ በጣም በሊታኩላቸው እንዴ ነው ባዶ ነው። ባዶ ነው ጭንቅላታቸው እንደነሱ ይበላል እንዴ? ጥይትም ከተኮሰ በኋላ ባዶ ነው። እንጂ አንዳንድ ነገሮች መታለፍ እንጂ ላይረሱ ይችላሉ። ሰው ተናገሩትም ሆዴ ባዶ ነው አይሰራም። ኦኬ የዛሬው ቪዲዮአችን ይሄንን ይመስል ነበር። እንደሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የቲክቶክ እና የኢንስታግራም አካውንት አለ፣ እሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ